ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን እንደምን አምሽታችኋል። ከጂኤምኤን ቴሌቪዥን ዕለታዊ ስፖርታዊ መረጃዎችን ይዘን ቀርበናል። ስፖርታዊ መረጃዎችን ወደ እናንተ እያደረስኩኝ ብርሃኑ ሽቱና አብሬያችሁ ቆይታ አድርጋለሁ። እስከ ፍጻሜው ድረስ አብራችሁኝ ቆዩ። በኔሽንስ ሊግ የግማሽ ፍጻሜ ጨዋታ ስፔን ከፈረንሳይ ጋር ያደረገችውን ጨዋታ 5-4 በማሸነፍ ወደ ፍጻሜ አለፈች። የስፔን ብሔራዊ ቡድንን የማሸነፊያ ግቦች ላሚን ያማል 2፣ ሚኬል ሜሪኖ፣ ኒኮ ዊሊያምስ እና ፔድሪ ከመረብ አሳርፈዋል። የፈረንሳይ ብሔራዊ ቡድንን ከሽንፈት ያልታደጉ ግቦች ኪሊያን ምባፔ፣ ሪያን ቼርኪ፣ ሞሃኒ እና ቪቪያን በራሱ መረብ ላይ አስቆጥረዋል። ስፔኖች ባለፉት 3 ዓመታት የኔሽንስ ሊግ የፍጻሜ ተፋላሚ መሆን የቻሉበትን ውጤትም ማስመዝገብ ችለዋል። ስፔን በፍጻሜው የፖርቹጋል ብሔራዊ ቡድንን የፊታችን እሁድ ምሽት 4 ሰዓት የምትገጥም ሲሆን በተያያዘ ዜናም ስፔናዊ ኮከብ ላሚን ያማል ኦስማን ዴምቤሌ ምርጥ ተጫዋች ነው ብሎ ለፍጻሜው ያለፍን ግን እኛ ነን ሲልም ተደምጧል። ስፔን ፈረንሳይን በረታችበት ጨዋታ የጨዋታው ኮከብ ተብሎ የተመረጠው ላሚን ያማል ዋንጫውን እንደሚፈልግም አክሏል። ኦስማን ዴምቤሌ ምርጥ ተጫዋች ነው ያለው ላሚን ያማል ነገር ግን ለፍጻሜ የደረስነው እኛ ነን ሲልም ተደምጧል። ስለ ባላንዶር የተጠየቀው ተጫዋቹ ሁልጊዜም ለእናቴ ጥሩ ነገር ሜዳ ላይ መናገር መቻል ነው ብዬ እነግራታለሁ ሲልም ምላሹን መስጠት ችሏል። የፍጻሜ ተፋላሚያቸው ፖርቹጋል ጠንካራ መሆኑን ያነሳው ያማል ዋንጫውን ወደ ስፔን እንደምንወስደው ተስፋ እናደርጋለን ሲልም አክሎ ተናግሯል። በመድፈኞቹ ቤት ውሉን ያራዘመው ጋብርኤል ማጋሌሽ ከአርሰናል ጋር ዋንጫዎችን ማሸነፍ እንደሚፈልግ ገለጸ። አርሰናል አስደናቂ ክለብ ነው የሚለው ማጋሌሽ ውሌ በመራዘሙ ኩራት ይሰማኛል፣ ክለቡን፣ ደጋፊዎችና የቡድን አጋሮችን ወዳቸዋለሁ ሲልም ተናግሯል። አክሎም እዚህ በጋራ ብዙ ነገሮችን አሳክተናል፣ አሁን ጊዜው ዋንጫዎችን የማሸነፍ ነው ሲል የቡድኑን ግብም ጠቁሟል። ከአርሰናል ጋር የተወሰኑ ዋንጫዎችን እንደምናሸንፍ ተስፋ አለኝ፣ የአርሰናል ቆይታዬን ወደዋለሁ፣ ቤተሰቦችም ይወዱታል ሲልም ተናግሯል። የቀድሞ የማንቸስተር ዩናይትድ እና የእንግሊዝ ብሔራዊ ቡድን ታሪካዊ ተጫዋች ዴቪድ ቤካም የክብር ማዕረግ ስም ሊሰጠው መሆኑ ተገለጸ። ዴቪድ ቤካም በሚቀጥለው ሳምንት በእንግሊዝ ንጉሥ ቻርልስ የልደት ቀን የክብር ዝርዝር ላይ ሲር የሚል ማዕረግ እንደሚሰጠውም ነው የተገለጸው። በተጨማሪም ባለቤቱ ቪክቶሪያ ቤካም እመቤት ቤካም የሚል ማዕረግ እንደሚሰጣት ተናግሯል። ቤካም ለእንግሊዝ ብሔራዊ ቡድን 115 ጨዋታዎች በማድረጉና በበርካታ የበጎ አድራጎት ስራዎች ላይ በመሳተፉ ለዓመታት የክብር ስሙ እንዲሰጠው ሲጠየቅ ነበር። የቀድሞ የሶስቱ አናብስት አምበል ዴቪድ ቤካም የንጉሱ ፋውንዴሽን አምባሳደር በመሆንም እያገለገለ ይገኛል። ከአሰልጣኝ ሲሞን ኢንዛጊ ጋር የተለያየው ኢንተር ሚላን አዲስ አሰልጣኝ በኃላፊነት ለመሾም መቃረባቸው ተገለጸ። ኢንተር ሚላን የፓርማውን አሰልጣኝ ክርስቲያን ኪቩ በኃላፊነት ለመሾም የመጨረሻ ምዕራፍ ላይ መሆናቸውን የጣሊያን መገናኛ ብዙሃን አስነብበዋል። የቀድሞው የኢንተር ሚላን ተከላካይ ክርስቲያን ኪቩ የቀድሞ ክለቡን በአሰልጣኝነት ለማገልገል የ2 ዓመት ኮንትራት እንደሚፈርምም ተገልጿል። ሮማናዊው አሰልጣኝ ክርስቲያን ኪቩ በኢንተር ሚላን ተጫዋችነት ባለፈ የክለቡን ወጣት ቡድን በአሰልጣኝነት መርቶም ያውቃል። ክርስቲያን ኪቩ በኢንተር ሚላን ቤት በፓርማ ያገኝ የነበረው ደሞዝ ከፍ ብሎ ከዓመት 2.5 ሚሊዮን ዩሮ እንደሚያገኝም ተገልጿል። ኢንተር ሚላን በአሁኑ ሰዓት የአሰልጣኝ ክርስቲያን ኪቩን ሹመት ለማጠናቀቅ እና የመጨረሻ ውሳኔ ለማሳለፍ ለንግግር መቀመጣቸውም ተነግሯል። ኢንተር ሚላን ሴስክ ፋብሪጋዝን ለመሾም ጥረት ቢያደርግም ኮሞ ፍቃድ ባለመስጠቱ ሳይሳካ እንደቀረም ተዘግቧል። ክቡራትና ክቡራን ተመልካቾቻችን ለዕለቱ ያዝናቸው ስፖርታዊ መረጃዎች እስካሁኖቹ ይመስል ነበር። ስፖርታዊ መረጃዎችን ወደ እናንተ እያደረስኩኝ ብርሃኑ ሽቱና አብሬያችሁ ቆይታ አድርጋለሁ። ከቀሪ የጂኤምኤን ዝግጅቶች ጋር ሰናይ ምሽት ተመኘው።